ቤተክርስቲያናት ዝግ በነበሩ ጊዜ 10 ብር ደሞዝ አልነበረም። በነፃ ነው የማገለግለው። አንድ ቀን በጣም ርቦኝ ሙሉ ምሽት ያገለገልኩ አድሬ አንድ ከተማ ሲሄድ በጣም ራበኝና ይሸኘኝ የነበረ ልጅ አለ። እባክህ ከዛ ቤት ውሃ ለምነ አንድ ብርጭቆ ውሃ ብታገኝልኝ አልኩ። ሄዶ ለሴትዮዋ ለቤቱ ባለቤት አንድ የእግዚአብሔር ሰው አለ፣ ወደ አረካ ከተማ እየሸኘሁት ነው፣ ትልቅ ሰው ነው፣ ግን በጣም ደክሟል፣ ውሃ እንድታጠጭ ውሃ አለ ወይ ስትል ሰውየውን አምጣው ወደ ቤቴ አለችው። ወደ ቤቷ ስመጣ ጎደሬ ተብሎ የሚታወቅ እንደ ድቡልቡል ድንች አይነት ነገር ተቆፍሮ የሚበላ ተቀቅሎ የሚበላ አለኛ አካባቢ 3 ፍሬ ሴትዮዋ 3 ፍሬ ምግብ የለም፣ ጊዜው አስቸጋሪ ነው። 3 ፍሬ የበሰለ ለሕፃን ልጁ ያስቀመጠችውን አቀረበች። እንጸልይ ብዬ ጸለይኩ። አማኝ ነበረች። እንዳትጸልይ ሊያስሩኝ ነው የሰውዬ አውቆ ነው ብላ ፈርታ ነበርና እኔ ጸልዬ ከ3 ፍሬ አንዱን ከኔ ጋር ላለው ልጅ ሰጥቼ አንዷን ወስጄ ስበላ ሴትዮዋ ማልቀስ ጀመረች። እኔ ፈርቼ ጸልዬ መስጠት ሲገባኝ ቸርቾች ዝግ ስለነበሩ ብዙ ካድሬዎች ችግር ስለሚያሳዩ ፈርቼ ነበር። አንተ የጌታ ሰው እግዚአብሔር ካንተ ጋር ይሁን፣ ሌላ ነገር ስለሌለ እነዚህን ላንተ በማቅረብ ይቅርታ ይጠይቃለሁ፣ ግን ያለኝን ስለቀረ አቀረብኩ፣ ምንም አይደለም አለች። እንደዚያ እየበላው እየተጠማው እየተራብኩ ነው። መከራ ጊዜው አልፎ ጸሎት ቤት ተከፍቶ ነጻነት የኖረው። ስለዚህ ጥቅም አልገዛኝም፣ ገንዘብ አልገዛኝም፣ ክብር አልገዛኝም። ድብን አድርጌ ተዋርጃለሁ፣ ተሰድቤያለሁ። እኔን በማይመስሉኝ ሰዎች ሁሉ እኔን በፊቱ አስቀምጦ አንዱ ከ20 ጊዜ በላይ ጨምላቃ ብሎ ሰድቦኛል። ያ ጊዜ አለፈና አሁን ደግሞ ከትላልቆች ጋር ከአገር መሪዎች ጋር በምድራችን አሉ ከሚባሉ ሰዎች ጋር እግዚአብሔር ወደዚህ ክብር አደረሰኝ። ዘልዬ አልደረስኩም፣ ሰው ስላለኝ አልደረስኩም። የናዝሬቱ ኢየሱስ አሜን። ይህንን ጌታ ነው የምናመልከው። ይሄ ጌታ ነው ያገናኘን። ጌታ ኢየሱስ ይባርካችሁ።